ይሄን አንድን ቀን የጾመ ሰው የ2 ዓመት ወንጀሉ ይታበሳል ብለዋል የኛ ነብይ አለይሂ ሰላቱ ወሰላም። ሶላዋት እያወረዳችሁ ለብዙ እህቶች ወንድሞች ሼር ማድረግ እንዳትረሱ፣ ሪፖስት ማድረግ እንዳትረሱ። የአጅሩ ተካፋይ ትሆናላችሁ። አንድ ሰው ሰምቶ ቢጾም ማለት ነው ከዒዱ በፊት ያለው ቀን አረፋ ቀን ማለት ነው። ያ ቀን የጾም ቀን ነው። የ2 ዓመት ወንጀል ነው የሚያሳብሰው። ከቻላችሁ ከዛ በፊትም ያለውን ሰኞና ማክሰኞ ማለት ነው። ኦኬ። ካልቻላችሁ ግን ከዒዱ በፊት ያለው ማክሰኞን ሮብ አይደል ዒዱ ቢኢዝን ረብል ዓለሚን አላህዬ ረቡል ዒዛኔንም እናንተን የሚያበርታን ያን ቀን በዚክር ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዓላ ኩሊ ሸይን ቀዲር ያለውን እየተባለ አብዝቶ ዱዓ ማድረግ። አብዝተን ዱዓ እናርግ። ዱዓ ስታረጉ ደግሞ ለዱንያ ብቻ አይደረግም። አማና ለምን ባሮች አሉ ዱንያን ብቻ የሚጠይቁ አኺራ ምንም የላቸውም የተባሉ። ዱንያንም አኺራንም አላህ Subhanahu Wa Ta'ala እንዲያስተካክልልን ለዱንያ የምንጠይቀው ነገር ለአኺራ መጠቀሚያ አድርጎ እንዲሰጠን። በዛን ቀን ደግሞ አላህ Subhanahu Wa Ta'ala ብዙ ባሮቹን ከጀሃነም ነጃ የሚልበት ነው በራህመቱ በእዝነቱ። በዛ ቀን ጾመው ዒባዳ ላይ ሆነው ዱዓ አድርገው ዘክረው በራህመቱ በእዝነቱ ዱንያቸውም አኺራቸውም ከተቀየረላቸው ከጀሃነም ነጃ ካላቸው ባሮቹ እኔንም እናንተንም ይመዝግበን። አላሁማ አሚን።